ሕዝቡን ከባርነት እንዲያወጣ የተወለደ በጉልበቱ ጠላቶቹን የሚያሸብር ኃያል ሰው ከአባቱ ማኑሄ መካን ከነበረችው ሚስቱ እግዚአብሔር አንድ ናዝራዊ ሰው ከነሱ እንደሚያወጣ ነገራቸው። ይህ ግን በዝምታ ውስጥ የተፈጠረ የፍልስጤማውያን የመጨረሻው መጀመሪያ ሽንፈት ነበር። ጸጉሩ የማይላጭ ለእግዚአብሔር የተለየ ናዝራዊ ሳምሶን። የሳምሶን ታሪክ የሚጀምረው መጽሐፈ መሳፍንት ምዕራፍ 13 ከቁጥር 1 ነው። በዚህ ምዕራፍ ላይ እስራኤላውያን በእግዚአብሔር ፊት ዳግመኛ ኃጢአትን ሰሩ። እግዚአብሔር እስራኤላውያንን ለፍልስጤማውያን አሳልፎ ሰጣቸው። እስራኤላውያንም በፍልስጤማውያን እጅ በሚገኙ አስጨናቂ ገዢዎች ለ40 ዓመታት እንዲገዙ በባርነት ተላልፎ ተሰጡ። በእነዚህ በ40 ዓመታት ለፍልስጤማውያን ገዢዎች ግብርና አስጨናቂ ሥራዎችን እየሰሩ ለ40 ዓመታት ቆዩ። ከ40 ዓመት በኋላም እስራኤላውያን እጅግ ስለተጨቆኑ ወደ እግዚአብሔር መጮህ ጀመሩ። እግዚአብሔርም ጩኸታቸውን ሰምቶ ዳግም ዕድል ሰጣቸው። ይህም ዕድል ከጠላቶቻቸው የሚያድን አንድ ሰው ሊልክላቸው መሆኑ ነው። የሳምሶን ቤተሰቦች በፍጹም ልጅ የሚባል ነገር አልነበራቸውም። አባቱ ማኑሄ መካን ከነበረች ሚስቱ ጋር ይኖር ነበር። ከዕለታት አንድ ቀን የማኑሄ ሚስት ብቻዋን እያለች የእግዚአብሔር መልአክ ተገልጦላት እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁን ተጠንቀቂ፣ የወይንም ጠጅን የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትብዪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም በእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይደረስበት። እርሱም እስራኤላውያንን ከፍልስጤማውያን እጅ ማዳን ይጀምራል የሚል ነበር። ታዲያ የማኑሄ ሚስት የተፈጠረውን ሁሉ ለባሏ ለማኑሄ ነገረችው። ነገር ግን የማኑሄ ሚስት የመጣው ሰው እንደሆነና መልአክ እንደሚመስል ለባሏ ተናገረች። ነገር ግን ይህ እንደ ሰው የሚመስል የነበረው መልአክ ነበር። ማኑሄም ነገሩን በደንብ ለመረዳትና ለዚህ ልጅ የሚያስፈልገውን ሥርዓት ለማወቅ ስለፈለገ ይህን ሰው ድጋሚ እንዲመጣ እግዚአብሔርን ለመነ። እግዚአብሔርም ዳግመኛ ያን ሰው የተባለውን መልአክ ላከው። እርሱም ዳግመኛ ተገለጠ። ዳግመኛ የተገለጠውም አሁን ለሚስቱ በእርሻ ውስጥ ሳለች ነበር። ሚስቱም ቶሎ እየሮጠች ማኑሄን ጠራችው። የእግዚአብሔርን መልአክ ዳግመኛ ስለ ልጁ ተናገራቸው። ከእግዚአብሔርም መልአክ ጋር መስዋዕት አቀረቡ። የእግዚአብሔርን መልአክ ከመስዋዕቱ ወላፈን ጋር አብሮ ከፍ እያለ ሄደ። የማኑሄ ሚስትና ማኑሄ ተመልክተው እጅግ ደነገጡ። እግዚአብሔርን ያዩ ስለመሰላቸው በድንጋጤ በምድር ላይ በግንባራቸው ተደፉ። ያን ጊዜም ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሳምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔርም መንፈስ በጾዓርና በሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር። በምዕራፍ 13 በሰፊው ስለመወለዱ ታሪክ ተጽፏል። በምዕራፍ 14 ግን ሳምሶን የተባለው ኃያል ሰው ከፍልስጤማውያን ጋር ጠላትነት እንዲህ እንደጀመረ ይተርክልናል። ሳምሶንም ወደ ተሜና ወረደ። በተሜናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተሜና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባትና እናቱም ካልተገረዙ ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝብም ሁሉ መካከል ሴት የለምን? ሕዝባችን መካከል የራሳችን ጎሳ የሆነች ልጃገረድ ማግኘት አቅቶ ነውን? ሲሉ ጠየቁት። ሳምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። ሳምሶንም ይህንን እንዲያደርግ የሚመራው እግዚአብሔር እንደሆነ ወላጆቹ አላወቁም። በዚያን ጊዜ ፍልስጤማውያን እስራኤላውያንን ይገዙ ስለነበር እግዚአብሔር ፍልስጤማውያንን ለመቃወም ምክንያት ይፈልግ ነበር። ሳምሶንም አባትና እናቱን ወደ ተሜና ወረዱ። በተሜናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እሱ ደረሰ። የእግዚአብሔርም መንፈስ በእሱ ላይ በኃይል ወረደ። ጠቦትም እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀን በኋላ ሊያገባ ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር።
ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ። ማሩንም ሰጣቸው፣ እነሱም በሉ። ማሩን ከአንበሳ ሬሳ ውስጥ እንደወሰደ አልነገራቸውም። ታሪኩ ረጅም ቢሆንም ከፍልስጤማውያን ጋር ወደ ግጭት የከተተው ታሪክ ግን እንዲህ ይጀምራል። ከዚያም በኋላ በስንዴ መከር ጊዜ ሳምሶን የፍየል ጠቦት ይዞ ሚስቱን ለመጠየቅ ሄደና ወደ ጫጉላ ቤት ወደ ሚስቱ ሊገባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈቅደህ የጠላሃት መስሎኝ ለሚዜ አጋባዋት፣ ታናሽ እህቷም ከእሷ ይልቅ የተዋበች አይደለችምን? እባክህን በእሷ ፋንታ አግባት አለው። ሳምሶንም እንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሳምሶንም ሄደ፣ 300 ቀበሮችን ያዘ፣ ሽቦም ወሰደ። ሁለቱን ቀበሮች በጅራታቸው አሰረ። በሁለቱ ጅራቶች መካከል አንድ ችቦ አደረገ። ችቦንም አንድዶ በቆመው በፍልስጤማውያን እህል ላይ ለቀቀው። ነዶውንም የቆመውንም እህል ወይኑንም ወይራውንም አቃጠለ። ፍልስጤማውያንም ይህንን ያደረገው ማን ነው አሉ። እነሱም ሚስቱ ወስዶ ለሚዜው አጋብቶበታልና የተሜናዊው አማች ሳምሶን ነው አሉ። ፍልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሉ። ሳምሶንም እናንተ እንዲህ ብታደርጉ እኔ በቀላችኋለሁ፣ ከዚያም በኋላ አርፋለሁ አላቸው። እሱም ጭንጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣም አለት ባለው ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጡ፣ ይሁዳም ሰፈሩ፣ በኤልም ላይ ተበታትነው ተቀመጡ። የይሁዳ ሰዎችም በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሳምሶን ልናስር እንዳደረገብንም ልናደርግበት መጥተናል አሉ። ከይሁዳም ሰዎች 3000 የሚያህሉ በኤጣም አለት ወዳለው ዋሻ ሄደው ሳምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቅምን? ያደረገብን ይህ ምንድን ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረጉባቸው አላቸው። እነርሱም እኛ አሁን ወደዚህ የመጣ ነው አንተን አስረን ለእነሱ አሳልፈን ልንሰጥ ነው አሉት። ሳምሶንም እናንተ ራሳችሁ እንደማትገድሉኝ ቃል ግቡልኝ አላቸው። እነሱም መልካም ነው፣ አንተን በገመድ አስረን ለእነሱ አሳልፈን እንሰጣለን እንጂ እኛ አንገድልህም ሲሉ መለሱለት። ከዚህም በኋላ በሁለት አዳዲስ ገመዶች አሰሩትና ከዋሻ አውጥተው ወሰዱት። ሳምሶንም ወደ ሌሒ በሄደ ጊዜ ፍልስጤማውያን እየተሯሯጡ ወደ እሱ መጥተው ደነፉበት። በድንገትም እግዚአብሔር ኃይል አበረታው። እጆቹ ላይም ተጠምጥሞ የታሰረባቸው ገመዶች ልክ እሳት እንደነካው ፍትል በጣጥሶ ጣለ። ከዚያም በኋላ በቅርብ ጊዜ የሞተ የአንድ አህያ መንጋጋን አገኘ። ጎንበስ ብሎም አንስቶ 1000 ሰው ገደለበት። ሳምሶንም በአህያ መንጋጋ 1000 ሰው ገደልሁ፣ በዚህም የአህያ መንጋጋ ሬሳው በሬሳ ላይ ከመሩ ሲል በመቀኘት ዘመረ። ከዚያም በኋላ ይዞት የነበረው መንጋጋ ወረወረው። ይህም የተፈጸመበት ያ ስፍራ ራማት ሊ ተብሎ ተጠራ። ከዚያም በኋላ ሳምሶን እጅግ ስለተጠማ ግን የመሰለ ታላቅ ድል ሰጠኸኝ፣ ታዲያ አሁን በዋጥም ልሞት ነውን? በእነዚህ አረማውያን በሆኑ ፍልስጤማውያን ልማረክ ነውን? ሲል የእግዚአብሔርን ስም ጠራ። እግዚአብሔርን በዚያች በሊ የነበረውን አንድ ጉድጓድ ከፈተለት፣ ከእርሱም ውሃ ጠጣ። ሳምሶንም ያንን ጠጥቶ ጣዕምም ስለረካ ብርታትን አገኘ። ስለዚህም ያ ምንጭ ሐቆሬ ተብሎ ተጠራ። እስከ ዛሬ ድረስ በሊ ይገኛል። ሳምሶን በዚህ ኃያልነቱ ይቀጥል ይሁን? በክፍል 2 እንመለሳለን። ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። ደህና ቆዩልኝ።